ሰላም ጤና ይስጥልኝ ውድ ቤተሰቦቼ ከኤልዳና ዩቲዩብ ዛሬ ይዤላችሁ የመጣሁት ቀላል የልጆች ቁርስ እንደ ሙልሙል ፓንኬክ የጋገርኩት በእንጀራ ምጣድ በቀላል ዘዴ ነው እና ተወዱታላችሁ። በተለይ ልጆች በእውነቴን ነው የምላችሁ በጣም ነው የሚወዱት። የሰራሁት እንግዲህ ከአንድ ባናና እንደዚህ ጨፍለቅ በማድረግ ያው መጠኑ እንደ ቤተሰባችሁ ብዛት ነው። እኔ የተጠቀምኩት አንድ ባናናና 2 እንቁላል ትንሽ ጨው አደረኩኝ። ያው ጽፌዋለሁ ኢንግሪዲየንቱን። እዚህ ጋር ደግሞ ለጣዕሙ ትንሽ ቀየር እንዲል አንድ የተጨመቀ ኦሬንጅ ነው የጨመርኩት። አንድ ላይ በማድረግ በደንብ ሚክስ ካረግነው በኋላ ኦት ሚሉን ነው ጥሬውን የጨመርኩት። ከዛ በመቀጠል 1 ካፕ ደግሞ ኦት ሚል ዱቄቱን አድርጌ በደንብ ከደባለኩት በኋላ 1 ቲስፑን ፓኪንግ ፓውደር ትንሽ ነፋ እንዲልልን በደንብ ሚክስ አድርጌ በቃ ይሄው አለቀ። እንጀራ ምጣዴን እዚህ ጋር ግያለው ቆንጆ አድርጌ በቃ እንደዚህ በደንብ አድርጌ ያለ ዘይት ማለት ነው። በመጥበሻም መጋገር ትችላላችሁ፣ ግን ከመጥበሻው ይልቅ ያለ ዘይት ጤናማው ይሄ ነው። ቤክ እንደማድረግ ማለት ነው የእንጀራ ምጣድ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ የምሰራቸው ቆንጆ ጤናማ ለሰውነት ተስማሚ ለጤና ለውበት ቀላል የኑሮ ዘዴ ከኤልዳና ዩቲዩብ ታገኛላችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን። መልካም ጊዜ ለሁላችሁም። ባይ